ሰላም ወደ ዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ አዲሱ ፕላትፎርም ላይ ማለትም ሀላ ፕላትፎርም ላይ ሳናቅም ይሁን አውቀን ተጠልፈን ለማያሰሩ ለሆኑ ኤጀንሲዎች እንዴት መልቀቂያ እንደምናቀርብ ወይም ደግሞ እነሱ መልቀቂያውን ስናቀርብ ካለቀቁን በምን አይነት መንገድ ልንለቅ እንደምንችል ሙሉ መረጃውን ነው ይዤላችሁ የመጣሁት። ይህን ቪዲዮ ለብዙ ሰው እንዲዳረስ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ደግሞ የምሰራላችሁ ነገር ኮሜንት ላይ አሳውቁኝ። ነገር ግን ዛሬ የማሳያችሁ የሆነው ቪዲዮ ብዙ እይታ ካለውና ይህኛው ቪዲዮ ብዙ ሰብስክራይብ ብዙ ከመጣ ለናንተ ያልኳችሁን የሆነው መረጃ ከአሁኑ ማለት ነው የማቀበላችሁ ይሆናል። እናንተ ይህኛውን ቪዲዮ ብዙ ሰው ጋር እንዲዳረስና ብዙ ሰው ላይክ አድርጎት ብዙ ተከታይ አግኝቶ ካገኘሁት ቀጣይ ከኤጀንሲ እንዴት ለቃችሁ የፈለጋችሁት ኤጀንት ጋር ሞልታችሁ ስራችሁን እንዴት እንደምትሰሩ የማሳያችሁ ይሆናል። 1000 ሰብስክራይብ የኔ ቻናል ከገባ ለናንተ ሙሉ መረጃውን የማቀበላችሁ ይሆናል። ከዛ በተረፈ ደግሞ ኮሜንት ላይ ስለዚህ ፕላትፎርም ስለራሱም ሌላ መረጃ የምትፈልጉት ነገር ካለ ጥያቄያችሁን ኮሜንት ላይ መጻፍ ትችላላችሁ። እኔ ኤጀንት አብዱ የምባል ሲሆን የኔ አካውንት እንደምታዩት ቫይራል ላይ የሚገኝ ነው። ስለዚህኛው ፕላትፎርም ሙሉ መረጃ የማቀበላችሁ በዚህኛው ቻናል ስለሆነ ለብዙ ሰው ሼር አድርጉትና ይሄኛው ቻናል 1000 ሰብስክራይብ እንዲገባ አድርጉት። ኤጀንሲ መልቀቅ የምንችለው በ3 መንገዶች ይሆናል። እነሱን አንድ በአንድ የማሳያችሁ ይሆናል። እናንተ ይህን ቪዲዮ ግን ለብዙ ሰው እንዲዳረስና ብዙ ተከታይ አግኝቶ ካገኘሁት በቀጣይ ቪዲዮን የምሰራላችሁ ይሆናል። እንዳልኳችሁ ቃል ገባላችኋለሁ 1000 ሰብስክራይብ ይሄ ቻናል ካገኘ እኔ ቃል በገባሁት መሰረት የአሁኑን ቪዲዮ እሰራላችኋለሁ። ኔፓሎቹን ጠልፏችሁ ይሁኑ ማንም ሰው ይጥለፋችሁ፣ እናንተ ግን ይሄኛውን መንገድ በማድረግ ከነሱ ስር መውጣት ትችላላችሁ። ከፈለጋችሁት ኤጀንት ሄዳችሁ መስራት ትችላላችሁ። ከሚያበረታቱ ኤጀንቶች ስራችሁን መስራት ትችላላችሁ። ከኔ ስር ደግሞ ሆስት ሆናችሁ የምትሰሩ ከሆነ በየቀኑ ወንበር ማውረጃ ለ30 ልጆች ያዘጋጀሁት ጊፍት ስላለ ከነዛ ከ30 ልጆች መስመር እናንተም ትጨመራላችሁ። በየቀኑ ለ30 ልጆች ጊፍት የምሰጥ ይሆናል። የወንበር ማውረጃ የምትቀበሉበት። እኔን ኤጀንሲ ማድረግ ከፈለጋችሁ የኔ አይዲ ይሄን እንደምትመለከቱት ይሄኛው የኔ አይዲ ነው። ይህን አይዲ በመጻፍ ኤጀንሲ ውስጥ ገብታችሁ ጆይን ኤጀንሲ የሚለው ውስጥ ነክታችሁ ይህን አይዲ በመጻፍ እናንተ ከኔ ጋር ተቀላቅላችሁ መስራት ትችላላችሁ። ቀጣይ ቪዲዮን ይዤላችሁ የምቀርብ ይሆናል። ይሄ ቪዲዮ ግን ብዙ ቦታ እንዲዳረስና ብዙ ላይክ ብዙ ሰብስክራይብ ብዙ እንዲመጣ የሁላችሁም ኃላፊነት ይኖርባችኋል። ይሄኛውም ቪዲዮ የምትፈልጉት ከሆነ በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።